አነሳ ደወልሽ? የምታነሳልኝ አልመሰለኝም ነበር። አነሳውት። አዎ እንዴት ነህ? ደህና ነኝ። ደህና ትመስላለህ። ለማወቅ ፈልገሽ ነበረ? አዎ ትንሽ የመሻልህን ዜና ሰምቻለሁ፣ ግን ደግሞ እንደዚህ ሆነ በማየቴ ደስ ብሎኛል። ሆስፒታል መጥቼ እንደነበር ታውቃለህ? አዎ ከአስሪ ጋር ነው የመጣሽው። አመሰግናለሁ። ነግረውኛል። አታስታውስም እንዴ? ምኑን ነው የማስታውሰው? ልዩ ክትትል የሚደረግበት ክፍል ውስጥ ገብቼ ነበር። አንተም አናግረኸኛል። ምን አልኩሽ? በጣም እወድሻለሁ። ደህና ነኝ ነው ያልከኝ። አንቺስ ምን አልሽኝ? አያት ልትሆን ስለሆነ ተነስ ነው ያልኩ። ሌላ ምን ልል እችላለሁ? እሺ ልዘጋው ነው። ከሞት መልአክ አድነዋል። ሰህር እንደ ዶሮ እንድትቆራርጥህ አልፈልግም። ደህና ሁኚ። ራስህን ጠብቅ። ደህና ሁን። በጣም እወድሻለሁ። እኔም በጣም እወድሃለሁ። ዚያ ውዴ፣ ስልክ እያናገርክ ነበር እንዴ? አዎ አመሰግናለሁ። ማን ደውሎልህ ነው ግን? የሆነ ነገር ያሳሰበ ትመስላለህ። ከስራ ነው የተደወለው። ስልኩ መጥራት አላቆም ብሏል። ታዲያ ብታጠፋው ጥሩ ነበር እኮ። አዎ ትንሽ አየር እንቀበል እሺ። ዶክተሩ ምን ብሎ ነበር? ቢያንስ 3000 እርምጃዎች በቀን ተራመድ። ብተኛ ነው የሚሻለው ሰህር። መጀመሪያ ተራመድ እሺ፣ ከዛ በኋላ መተኛ ትችላለህ። በል ተነስ። ሰህር እስኪ መርቂኝ። ሁለታሽ መክፈል አልችልም። ይሄ ምን አይነት ንግግር ነው? ቆይ ሁሌም ቢሆን እመርቅሃለሁ። በላውን እጄን ያዘው እሺ ውዴ። አይ ፍቅር ሁሌም የሚገርም እንግዳ ነገር ነው። ይኸውልሽ ጥሩ እንደሆነ ተስፋ አድርጋለሁ። ቦታውም ሆነ እድሜው ምንም ለውጥ አይመጣም። እሺ ፋቶሽ፣ በየኔ ቆንጆ የልብሽን አውጥተሽ ተናገሪ። ሰሞኑን ኤሮስ ቤት ውስጥ እያንዣበበ ነው አይደል እንዴ እህቴ? የፍቅሩን መዓዛ በየቦታው በትኖታል። በዚህ ጋር ብትሄጂም ቀስቱ እዛ ጋር አለ፣ ቀስቱ በዚህ በኩልም አለ። በፍቅሩ ብዙ የተነደፉ ሰዎች አሉ። አምላኬ ሆይ አንቺ ልጅ፣ እነዚህ ሰዎች እነማን ናቸው? ማን ሊሆን ይችላሉ እንዴ? አቶ ዚያና ወይዘሮ ሰህር ናቸው። ግን ወይዘሮ ሰህርን ብታያት ጥሩ ነበር። ወጣት ልጅ ነው የምትመስለው። በጣም ያምሩ ነበር። አቶ ዚያም ምንም የሚወጣለት ነገር የለም። እሱም እንደዛ ነው። ሳያት የነበረበት መንገድ ይገርማል። ልቤ እዚህ ጋር ሌላኛው ግን አላመመኝም። ለምን? ምክንያቱም ፍቅር በጣም ጥሩ ነገር ነው። ደስ ይላል። አንዳቸው
ገባን። ልብሽ ውስጥ ነው። ለምን? ምክንያቱም ፍቅር የሚፈጠረው እዛ ጋር ነው። ከነዛ ቀስቶች መሃል አንዱ ወደ አንቺ ልብ እንዲገባ እመኛለሁ። የማን ልብ? የማን? አይሆንም። አዎ ስሚኝ፣ ሁሉንም ነገር በደንብ ጠንቅቀሽ ታውቂያለሽ። በጣም ቆንጆ የሚባለው ቀስት ወደ ልብሽ እንደሚመጣ ተስፋ አድርጋለሁ። ምኞቴም እሱ ነው። ምን የሚያገናኘው ነገር አለ እህቴ? አልገባኝም። ስራ በዝቶብኛል። ከኔ ጋር ነገር እየፈለግሽ ነው? እይ እንደማላውቅሽ አይነት እያወራሽ ነው። ምንድን ነው? እዚህ ምንድነው የምንሰራው? ነይ ወደዚህ፣ ነይ ወደዚህ። ይኸውልሽ ይህንን ለምሳሌ ደነዝ ባልሽ አድርጊ። በዛ መንገድ አስቢ። አምጪው ስጪኝ። ይህንን ሞክሪው በይ እንጂ። አይሆንም። ይሄ ለእኔ አይደለም። እኔ ማድረግ አልችልም። እሺ እንዲሁ አንዴ ሞክሪው። አንዴ ብትሞክሪው ትረጅኛለሽ። እሺ የምር እኔ እንደዚህ አይነት ነገር በጭራሽ አድርጌ አላውቅም። ግድ የለሽም። አንዴ ስትሞክሪ ምን እንደሆነ ትረጅኛለሽ። ያን ውሻ እያሰብሽ በደንብ ትመቸዋለሽ። አንዴ ብቻ ሞክሪው። በያሚቹ ጀምሪ። አቶ መሐሙድ ይሄ ምንም ጥቅም የለውም። ይሄንን ወንጀል የሚፈታው ነገር የለም። ቆይ ንገሪኝ፣ በህይወትሽ ትራስ መተሽ ታውቂያለሽ? አይ አላውቅም። እስቲ ለተወሰነ ጊዜ አድርጊውና ትረጀዋለሽ። በይ ለእኔ ብለሽ በትክክል በይው። ትንሽ ሞክሪ። አዎ በርቺ። ቶሎ ቶሎ በይ። ቀጥይ። በደንብ ምቺው። አዎ በጣም ጥሩ ነው። ቆንጆ ነው። በትክክል በትክክል እንደሱ። ማን ነበር? አይ ይሄ ሊሰራ የሚችል ነገር አይደለም። እሺ ይሄው አንዴ አግዘኝ። አንገቴ ልቀቀኝ። ይኸውልህ የተቻለኝን ሁሉ እያረኩ ለቀናቶች ያህል ስሞክር ነበር፣ ግን ቀላል አይደለም። ምንንም ላገኝ አልቻልኩም። ሰውየውን ላናግረውና ተጨማሪ ሰዓት ለመውሰድ ሞክር። ራሴ ጨርሰዋለሁ። መኘኝ። ይሄ ስሜት የማይገባሽ እናት መሆን ስለማትችይ ነው። ዕቃ ለማድረስ ሲመጣ ከሴት ጋር አይቼው ነበር። አዎ እማዬ፣ አግብቼ የቤቱ ሴት እሆናለሁ። እጩ ተወዳዳሪ እሆናለሁ። እሺ አደርገዋለሁ። ባይሆን ኑሮ ወደ ነጥቡ ለመግባት ወደ ኋላ ፈገፍግ ነበር። እማዬ በቃሽ፣ ስለፈጠረሽ አምላክ። አሁን ይሄ የምናሹፍበት ርዕስ ነው። እርሹ በቃ። የኔ ልጅ ፈጣሪ ምስክሬ ነው፣ አደርገዋለሁ። ልታገቢው የምትችዩ ጥሩ ሰው በማግኘትሽ ፈጣሪ ይመስገን። እማዬ ምን እያልሽ ነው? በጣም ሀብታም ነው፣ ጥሩና መልካም ሰው ነው። ባይሆን ሂደሽ እንድታናግሪው እፈልጋለሁ። ሀቲጄ ሂዳ ታናግረው ብለዋል። ሂደሽ አናግሪው የኔ ልጅ። ምንም ችግር የለውም። ማለቴ ምንም ቢሆን በስተመጨረሻ አንድ ሴት ናት። አንድ ሰው ብቻ ነው የምፈልገው እማዬ። እሱ የለም ውዴ፣ የለም፣ አብቅቷል። ይሄ እንደማይሆንና እንደማይሰራ መረዳት መቻል አለብሽ። እና አሁን አርፈሽ የራስሽን መንገድ አቅጂ። በቃ እኔ ምንም አይነት ህይወት አልፈልግም። ማንንም ማግኘት አልፈልግም። ልታስገድጅኝ ነው? አባትሽ ቃል ገብቷል። ይሄ የሚያሳፍር ነገር ነው። እማዬ ምንም አያገባኝም። ስለ አባቴ ቃል ምንም አያገባኝም። ሀቲጄ አንቺ ወደ ቀጠሮ የማትሄጂ ከሆነ በቤተሰብ ነው የምታገባው ብለው እቤታችን መምጣት ይጀምራሉ። ምርጫው ያንቺ ነው። በፈጣሪ ስም
አምላኬ ሆይ ደስታን ወደ ቤታችን ልታመጣልን ነው። እባክህ አምላኬ። ቀስ በል ያማል። ይቅርታ። ይሄ ጥሩ ነው። ትንሽ አበጠ ይመስላል። ተጎድተሻል ብዬ በጣም ፈርቼ ነበር። መሙት ያንተ ምክር ነው አልኩት። እኔም ማቋርጥ አልቻልኩም ነበር። ታውቃለህ፣ እኔም ብሆን ራሴን እያመንኩት አይደለም። ግን ጥሩ ነበር አይደል? በጣም ጥሩ ነው። ይገርማል። እንደውም ከአሁን በኋላ ቦክስ ለመለማመድ እያሰብኩኝ ነው። እሱ በጣም ጥሩ ይሆናል። በደንብ ነው የሚመጥንሽ። ይሄንን ታውቂ ነበር? እህቴ ቆይ ለምንድን ነው ለኔ ያልነገርሽኝ? እህቴ እንደዚህ አይነት ነገር ውስጥ እያለፍሽ ለሳምንት ያህል እየታገልሽ ለምንድን ነው ለኛ ያልተናገርሽው? ልነግራችሁ ያልቻልኩት የራሳችሁ ብዙ ችግሮች አሉባችሁ ብዬ ነው። እባክሽ የማይሆን ነገር አታውሪ እባክሽ። እኔ ግን ከመጀመሪያው ጀምሮ እየተናገርኩ ነው። ይሄን ነገር አልወደድኩትም ነበር። ልገለው አልቻልኩም። አንቺ ከእሱ 10 እጥፍ ትበልጫለሽ። ይሄንን ቆይ እንዴት ነው ያልነገርሽኝ? ያ ውሻ እኔ ሱቅ ለሳምንት ያህል ሲሰራ ነበር እኮ። እማዬ እች ልጅ አሁን ገና ነው እኮ የነገረችን። ከኛ የሰረቀውን ገንዘብ ያጠፋው ከአንድ ልክስክስ ሴት ጋር ነው። ወደዚህ የመጣበትን ቀን በደንብ አድርጌ ነው ማስታውሰው። እማዬ እባክሽን በቃ ይበቃል። ምኑ ነው የሚበቃኝ? ገና ከመጀመሪያው ጀምሮ የሆነ ያልተዋጠልኝ ነገር ነበር ብዬ አልነገርኩሽም? እማዬ እሺ በቃ አሁን ለኛ መናገሯ እንዲጸጽታት አታድርጊ። በቃ ቁሚ። አዝናለሁ ማሬ። ምንም ጥቅም የሌላቸው ሰዎች ወደ ቤታችን ሲመጡ በጣም አዝናለሁ። አልለቀውም። በጫጭቄ ነው የምገለው። ለዚህ ዋጋውን ይከፍላል። በነፃ እንደዚሁ መኖር አይችልም። እማዬ ይኸውልሽ እባክሽን በምንም ነገር ውስጥ ጣልቃ አትገቢም። የነገርኩሽ እኮ ቃል ስለገባሽ ነው። በሱ ጉዳይ ቃል ገብቻለሁ። የገባሁትን ቃል ማፍረስ አልችልም። እንደዚህ አይነት ነገር እንደሆነ ብትነግሪኝ ኖሮ ቃል አልገባም ነበር። የተለመደ አይነት የጅል ወይም ወጣ ያለ ነገር መስሎኝ ነበር። ግን ይሄ ምንድን ነው? ምንም ነገር የማልነግራችሁ ለምን እንደሆነ ትጠይቁኛለህ። ይኸውልሽ ቤስቴ፣ ድጋሜ ይቅርታ የምታደርጊለት ከሆነ ያንን ሀካ እንድምጥማጡን ነው የማጠፋው። በአሁኑ ራሴንም ልጎዳው እችላለሁ። አይሆንም እማዬ፣ የፍቺ ሂደት ለማድረግ አመለክታለሁ። ማለቴ ሀካን ምንም አይነት ችግር የማይፈጥር ከሆነ ሁሉንም ነገር አስተካክዬ ቶሎ እንዲያበቃ እፈልጋለሁ። ወደ ጭቅጭቅ መሄድስ? ቆይ ስታስቢው ገንዘቡን ትቶ መሄድ ይመስልሻል? ወደ ጭቅጭቅ መሄድ ማለት ምን ማለት ነው? ይሄ ጉዳይ ወደ ሌላ ነገር ከዞረ ምን እንደማደርገው አሳምሮ ያውቃል። እውነትሽን ነው እማዬ። ምን ማለት እችላለሁ? ትክክል ነሽ እማዬ። በቃ ዝም በይ። የኔ ልጅ፣ የኔ ማር፣ በቃ ምንም አይደል። ይኸውልህ ተሳካልኝ ወንድሜ። የወንድሜ ልጅ ላጎቴ መልካም እድል ይዞ መጥቷል። ለመጀመሪያ ጊዜ አባቱን አሸነፍኩት። ወንድሜ እስቲ ይህንን አልትራሳውንድ ድጋሚ ያሳየኝ። የሆነ እንግዳ የሆነ ነገር ነው አይደል ወንድሜ? ልብ ምቱን ብትሰማው ጥሩ ነው። እና ለምንድን ነው የተናደድከው? ልጅቷ እኮ ወልደዋለሁ ብላለች። የአባቴ ነገር እያሳሰበኝ ነው። ለምን? አሁን እኮ ደህና ነው። አባቴ እየዋሸ ነው ሴልቾክ። ከኔ የሆነ የደበቀው ነገር አለ፣ ግን ለምንና ምን እንደሆነ ምንም አላውቅም። አባቴ ውሸት፣ እሱ እኮ ዋሽቶ አያውቅም ወንድሜ። አውቃለሁ። እኔም ለዛ ነው ግራ ይገባኝ። ባል ወደ ሌለው ቡድን እንኳን በሰላም መጣሽ። ይሄ ላንቺ ነው። የብርቱካን ጭማቂ ነው እመቤት። ይሄ ደግሞ ላንቺ ነው፣ ወይን ጭማቂ ነው። ከዛ በሽተኛ ስለተገላገልሽ የደስ ልጠጣ ነው። በጣም ደስ ብሎኛል። ስራሽን ለማን የሰጠሽው? ለድርጅቱ ነው? ቢሮ ውስጥ አንድ ልጅ አለች። እሷን ታክቻለሁ። በደንብ አምናታለሁ። በፍቺው ሂደት መሀል ወደ ቤት አትሄጂም፣ እዚሁ ነው የምትቆየው። እሺ? አይ የእሱን ፊት ላይ የሚችል ሰይጣን ብቻ ነው። ይኸውልሽ ያ ውሻ ክብረ ቢስ ከህይወታችን በመውጣቱና
አንድ ትንሽዬ ልጅ ወደ ህይወታችን በመምጣቷ የደስደስ ልጠጣ ነው። እደግመዋለሁ፣ ወደዛ ቤት አትሄጂም። እዚሁ ነው የምትቀሪው፣ እዚሁ ነው የምትሆኚው። አይ እማዬ፣ የምር አልሄድም። ሳስበው ራሱ በጣም ነው የሚቀፈኝ። የሆነ ነገሬን ያፍነኛል። ሳስበው ራሱ እሱን ነው የማስበው። ቆይ እንዴት? ድጋሚ የሆነ ነገር አድርጎሽ ነበር? አይ እህቴ፣ ቤስቴ ያ ነቀርሳ መታኝ በይና እዚሁ ራሴን ስቼ ልውደቅ። እማዬ እሺ በቃ እባክሽን፣ ይሄ ለራሳችን ገና መረጋጋታችን ነው። እባክሽ በቃ ዝም በይ። እሺ በቃ እረጋጋለሁ። ሌላ ምን አደርጋለሁ? ንገሪኝና የመጣው ይምጣ። በህይወት አለው። ሌላ ምን አለ? መህመት ሁሉንም ነገር አስተካክሎታል። እንኳንም አስተካከለው። ምን ማለት ነው ይሄ? ጉሮሮውን አንቆ ለቀቀው። ሌላ ምንም ነገር አልተፈጠረም። ጥሩ፣ ፈጣሪ እጆቹን ይባርካቸው። እሺ ሌላስ? ሌላ ምን ልነግርሽ እችላለሁ እማዬ? ምን ፈልገሽ ነው? ቤስቴ ደነዝ ነገር ነሽ። በጣም ደነዝ ናችሁ። ኦፍ በጣም ነው የምወዳችሁ። ለእኔ ሁሉ ነገሬ ናችሁ። ግን ካሁን በኋላ ማንም ሰው እንዲጎዳችሁ ይቅርና ቀና ብሎ እንዳያችሁ አልፈቅድለትም። እሺ ገባችሁ? እሺ። ምክንያቱም እኔ ብቻ ነኝ ላናድዳችሁ የምችለው። የኔ ማሮች፣ ሰውየው በደንብ አብራርቶላል። ከዚህ ቤት ለመውጣት ለእናንተ ማለፊያ ከሚሰጥ ይልቅ ቢሞት ነው የሚሻለው። በሱ ተነክቶ መሆን አለበት። ይህን ያህል የልብ ድካም ሊያስይዝ የሚችል ነገር ነው ወይ ነው ያልኩት። ሴልጁክ ሌላ አታውራ። ይኸው ሊሆነ ነገር ልናገር ነበር ግን ትናደዳለህ። እንደማየው ከሆኑ ሰሞኑን አስሊ ከአንተ ብዙ ነገር ደብቃለች። ቆይ ግን አንተ ትንሽ አልተጠራጠርክም? ምክንያቱም አባቴና አስሊ ከአንተ ምን ሊደብቁ ይችላሉ ወንድሜ? ስለዚህ ጉዳይ ርቀን እንሂድ። ትንሽ ግራ ያጋባል አይደል? አዎ። አስሊ ከኔ ምን ልደብቅ ትችላለች? ማለቴ ከአባቴ ጋር ሆና። ይኸውልህ አንተም እያየህ ነው። ይህ ነገር አንድ በአንድ እኔ ሊያሳብድ ደርሷል። ምንም ቢሆን በስተመጨረሻ እንድትወስን ፈቅደህላት ነበር። እሷም መውለድ ፈልጋለች። ምናልባት ይቺ ልጅ ትክክል ልትሆን ትችላለች። እምቢ ለማለትም እድል አልነበራትም። ሴልቹክ የሆነ ነገር ልትነግረኝ ይፈልግሃል ልበል? ምክንያቱም ለአስሊ ያን ያክል አትከራከርላትም። ወንድሜ ለሰይጣን የራሱ ስራ ስጠው። ከዚህ ቤት የምትወጣ ከሆነ የእውነት ምን አለኝ በለኝ፣ የደስደስ ደግሳለሁ። ይሄ ደግሞ ምንድን ነው? ቆይ አትበይም እንዴ? አልበላም። አንቺ መብላት ትችያለሽ። እህቴ በጣም ነው የማዝነው በእውነት። አንቺ እንደዚህ የምግብ አምሮትሽን አጣሽ። የማየውን ነገር አታውሪ። ምንም ማለት አይደለም። አንቺ ብቻ ቢ ምን ላድርግ? ይሄ ነገር እንዴት ገብቶሽ ነው? ጠርጥረሽ ነው እንዴ? ምንም ነገር አልጠረጠርኩም። እኔ እንጃ። ሴት ልጅ አንዳንድ ነገሮች ይሰሟታል ይባላል። አንቺ ምን ጠርጥረሽ ነው? ምንም የጠረጠርኩት ነገር የለም። እኔን አይኔን አውሮኝ ሲማግጥብኝ ነበር። እኔማ እንደ ጅል ምንም የተረዳሁት ነገር የለም። የዕዳ መዓት፣ የውሸት ብዛት እና እንዴት ልታውቂው ቻልሽ ታዲያ? ነው ወይስ ሴቷ ነግራሽ ነው? አይ ውዴ፣ እሷ ምንም ያለችኝ ነገር የለም። እና ታዲያ አንቺ እንዴት አወቅሽ? መሐሙት ነግሮኝ ነው። መሐሙት ደግሞ ማን ነው?
የመህመት ዘመድ ነዋ ማህሙት። እንዴ እንዴት ማህሙት ከዚህ ጋር ምን አገናኘው? የኔ ውድ ልጅ፣ የኔ ቆንጆ ልጅ፣ በጣም ነው የምታምሪው። ቆንጆ ኦፍ እማዬ፣ ይኸውልሽ ምንም አይነት ጋብቻ አይኖርም። እስካሁን ቃል የገባሁት ነገርም የለም። ያንን ሰውዬም አላገባም። እኔ እዚህ የመጣሁት አባቴን ደስ ለማሰኘት ብቻ ነው። እሺ ውዴ፣ እሺ ተረድቼሻለሁ። ግን ቢሆንም ሂጂና አዋሪው፣ በደንብ እሱን ለማወቅ ሞክሪ። መጀመሪያ አንቺ ሂጂ፣ ከዛ እኔ ውስጥ ገባና በአንቺ ትይዩ እቀመጣለሁ። ከእናትሽ ጋር ነው የመጣሽው እንዲልሽ አልፈልግም። እሺ በቃ በየኔ ውድ ልጅ። አምላክ ሆይ እባክህን እቺ ልጅ እንድትስቅ አድርግልኝ፣ እባክህ እርዳኝ። እና ይሄ ሁሉ ነገር ያደረገው ማህሙት ነው? ውሸቱን በተመለከተ የነገረሽ እሱ ነው? አዎ። ረዳሽ? አዎ እህቴ፣ ይህንን ማመን አልችልም። ምክንያቱም እኔ የማውቀው ማህሙት ከዚህ የተለየ ሰው ነው። እንደዚህ ሊያደርግ አይችልም። መጀመሪያ እኔም ስለዚህ ጉዳይ ስሰማ ድራማ ልፈጥር ነበር። እሱንም ያስቆመኝ ደግሞ ማህሙት ነው። መርማሪ ቀጠረልኝ። ሀካንና ያቺ ሴት ለሳምንት ያህል ስንከታተላቸው ነበር። ያደረጉትን ነገር በሙሉ እናውቃለን። በጣም ጎበዝ ነሽ። ግን ደግሞ ከዚህ ነገር ጋር እንዴት ተገናኘ? ምን እንደምል አላውቅም። በጣም ግራ ገባኝ። ያለኝን ንብረቴን በሙሉ እንዳዘዋውር የነገረኝ እሱ ነው። እና ለምክር አገልግሎት ከበቃ ፍች ላይ ልምድ አለው ማለት ነው? አዎ አለው። ከዚህ በፊት እንደዚህ አይነት ነገር አሳልፈዋል። ስለዚህ እሱ በእኔ ላይ ስለማገጠብኝ የኔን ገንዘብ እንዳያገኝ ለማድረግ ሁሉንም ነገር አሰናድተዋል። እህቴ የምር እንኳን ደስ አለሽ ልልሽ እፈልጋለሁ። ይኸውልሽ በጣም ጥሩ ነገር አድርገሻል እና አሁን ደግሞ በደንብ ተረጋግተሻል። የምር ሳላደንቅሽ አላልፍም። አመሰግናለሁ የኔ ውድ። ግን ያው ማህሙት ባይኖር ኖሮ እንደዚህ ተረጋግቼ ሁሉንም ነገር ማስተካከል አልችልም ነበር። ምን ነው? ምን ተፈጠረ? ምንም። ለማህሙት እንኳን ደስ አለው ብዬ ነው። እኛ ማድረግ ያልቻለውን እሱ አደረገው። ጥሩ ስራ ነው። ማህሙት ማን ነው? ለነገሩ ማንም ሊሆን ይችላል። እኔን ምንም አይመለከተኝም። አዲስ መረጃ መቀበል የምችልበት ሁኔታ ላይ አይደለሁም። ለማንኛውም መንቃት እራሱ አልቻልኩም። ይሄ ደግሞ ምንድን ነው? መህመት እንዴት ነው? ቆንጆ ነው፣ ግን አልገባኝም። ምንድን ነው የተፈጠረው? በአሁኑ ሙሽራዋን መሆን እንደነበረበት አድርጌ ልወስዳት። ሙሽራዋ እስከነጭራሹ መደነስ አትችልም። ነይ እስኪ እዚህ ጋር ጭፈራሽን አሳያቸው። ነገር አታርጉ ሰዎች እባካችሁ። ባህላዊ ዘፈን ልክፈት፣ ምክንያቱም የማውቀው የእውነት እብድ ናችሁ። ሰዎች እየጠየቃችሁ ነው። በዚህ መንገድ ልታደርጉት አትችሉም። ግን እኔን የማትሰሙኝ ከሆነ ሰዎች ልጠይቃችሁ ወይ ምንድን ነው? ራሴን እያሳመማችሁኝ እኮ ነው። እንካ ያዘው። የእውነት እብድ ነህ መህመት። አዎ አብጃለሁ። አዎ። እና ተቋሟለሽ? እስከ ዛሬ ድረስ እኔ እና አንቺ ያሳለፍናቸው ነገር በሙሉ እንግዳና በጣም የሚያምሩ ናቸው። እውነቱን ለመናገር በጣም ቆንጆ ነበር። ዛሬ እኔ አንቺን ወደ አገባሁሽ ቀን ብመለስ ያለምንም ማመንታትና ቅሬታ ደግሜ ደጋግሜ ያገባሽ ነበር። በዚህ ምድር ላይ የፈለገ ነገር ቢፈጠር የኔ ውድ ለአንቺ መስዋዕትነትን እከፍላለሁ። አሁን ያለምንም ጫና ተጽዕኖ ሳይኖርብሽ እንዲሁም ያለምንም ግፊት ከዚህ በፊት የገባሁትን ቃል መፈጸም ባልችልም እንኳን በድጋሚ በፈቃድሽ አብረን መንገድ መጀመር ትፈልጊያለሽ? ውዴ የእኔ ማር እንኳን ደህና መጣሽ። አመሰግናለሁ። ደህና ነሽ? ደህና ነኝ። አንተ እንዴት ነህ? በጣም ደህና ነኝ። ነይ አረፍ በይ።
ወይዘሪት ሀቲጄ እባክሽ እባክሽ ወደዚህ መምጣት ትችያለሽ? እባክሽ ነይ፣ እዚህ ጋር አረፍ በይ። እባክሽ እዚህ ጋር ተቀመጭ። እባክሽ እመቤት፣ ይኸውልሽ የደሴቱን አቀማመጥ ብታየው ጥሩ ነው ብዬ ነው። እንኳን ደህና መጣሽ። ስለ ተዋወቅኩሽ ደስ ብሎኛል። ሰላም ይባላለሁ። ከፎቶሽ በላይ በጣም ውብ ነሽ። ተመስገን ነው። ምን ትጠጫለሽ? አይ ምንም ነገር አልጠጣም። አይሆንም፣ የሆነ ነገርማ ጠጪ። ሻይ ልዘዝልሽ ወይስ የብርቱካን ጭማቂም አላቸው? ልክ እንዳንቺ ቆንጆ ነው። አልፈልግም። እሺ፣ አንቺ እንደፈለግሽ። ከፈለግሽ ስለ ራሴ አንዳንድ ነገሮችን ልንገርሽ። ሰላም ይባላለሁ። ስሜን ቅድም ነግሬሻለሁ። ባለቤቴ በህይወት የለችም። 45 ዓመቴ ነው። አሁን ነው ገና 45 ዓመቴን ያከበርኩት። የሁለት ልጆችም አባት ነኝ። ቆንጆ ልጆች አለኝ። 2 ልጆች? አሁን በትክክል እመቤት፣ 2 ልጆች አሉኝ። ትንሹ 10 ዓመቱ ነው። ሌላኛዋ ደግሞ 12 ዓመቷ ነው። ይኸውልሽ ይቺ ልዕልት የመጀመሪያ ልጄ ናት። ይሄ ጎረምሳ ደግሞ ሁለተኛ ልጄ ነው። እጅሽን ስመው ነው የሚቀበሉሽ። እሺ በይኝ፣ ልቤ ሊቆም ነው። አስሊ ልጆች ይቅርታ፣ ግን ይሄ ጥሩ አይደለም። ወደ ውስጥ እንድትገቡ ልጋብዛችሁ። ኑ ወደ ውስጥ ገቡ። ብንሄድ ይሻላል። ከዚህ መሄድ አለብን። ምህመት እሺ እቀበላለሁ። ያላንተ በፍጹም መኖር አልችልም። ግን በአንድ ነገር ከተስማማን ብቻ። ቀለበቱን ከዚህ ጣት የማታወጣው ከሆነ። በጣም ወድሻለሁ። እኔም በጣም ወዳለሁ። የእውነት በጣም እብድ እኮ ነህ። አዎ፣ በአንቺ ነው ያበድኩት። በጣም ደስተኛ አደረግከኝ። ወይ ምን አየሽና? ጠብቂ፣ ገና ከዚህም በላይ ደስተኛ አደርግሻለሁ የኔ ቆንጆ ሚስት። ውይ፣ ከዚህ በኋላ ሀዘን የሚባል ነገር አይኖርም። ሁሌ እንደዚህ ትስቂያለሽ። ውይ፣ መንገዱን ነው። እመቤት፣ ሌላ የምነግርሽ እናቴ አብራን ትኖራለች። እሷንም እንከባከባለሁ። እናቶች መተኪያ የሌላቸው ውድ ስጦታዎች ናቸው። ዝም ብዬ ልተዋት አልችልም። ከተጋባም በኋላ ከእናቴና ከልጆቼ ጋር ደስተኛ ህይወት መኖር እንችላለን። አንቺ ከፈለግሽ ግን... ስለምንድን ነው የምታወራው? በዚህ እድሜ ላግባሽ ስትለኝ እንኳን ትንሽ አታፍርም? ከሁለት ልጆች ጋር መኖርህ ሳያንስ ደግሞ ከእናትም ጋር ነው የምትኖረው። ይገርማል።
ሄደ ሰራተኛህን መቅጠር ትችላለህ። እሺ እናትንም ልጆችንም ልትንከባከብልህ ወይዘሪት ትችላለች። ሀቲጄ የሆነ አይነት አለመግባባት ተፈጥሯል። ማለቴ የተሳሳተ መረጃ ተሰጥቶሽ ከሆነ ተቀመጪና በተረጋጋ መንገድ ማውራት እንችላለን። እባክሽ ወይዘሪት ሀቲጄ፣ ወይዘሪት ሀቲጄ። በፈጣሪ ስም ውዴ፣ ምን ተፈጥሮ ነው? 10 ደቂቃ እንኳን አልሞላሽም እኮ። አባቴም አንቺም በጣም ተሳፍራላችሁ ማዬ። ለእኔ ይገባታል ብላችሁ ያሰባችሁት ሰውዬ ይሄ ነበር? ሀቲጄ ምንድን ነው የተፈጠረው? ቁሚና እስኪ ንገሪኝ በፈጣሪ ስም። ቆይ ለምንድን ነው ወደዚህ የመጣ ነው? ምን ማለት ነው? ለምንድን ነው ወደዚህ የመጣ ነው ማለት? ይሄ ቦታ ምንድን ነው? ወደ አዲሱ ቤታችን መምጣታችን ነው ውዴ። እንዴት ይሄ ቦታ መመት ግን የምርህን ነው? ቆይ ወይኔ ላምን አልችልም። መመት እዚህ አብረን ልንኖር ነው ያሰብከው ነው ወይስ ሀሳብሽን ቀይርሽው እንዴ? መቼም በጭራሽ ሀሳቤን ቀይሬ አላውቅም። በጣም ነው የምወድህ መመት። እኔም የኔ ውድ በጣም ነው የምወድሽ። ቆይ እንኪ በሩን አንቺ ክፈችው። በጣም ደስ ብሎኛል። ምን እያደረግሽ ነው? ምኞቴን እየተመኘው ነው። ዘላለም በሰላምና በደስታ ለመኖር እመኛለሁ። አንተ ምኞትን ተመኝ። እዚህ ቤት ውስጥ እስከ ኖርኩ ድረስ ያለምንም ውሸትና ያለምንም ሚስጥር በደስታ ዘላለም እንደምኖር እመኛለሁ። ተመኘ? አዎ ተመኝቻለሁ። እሺ በዚህ ሁኔታ መቀጠል አትችሉም። ምንድን ነው የተፈጠረው? መህመት እሺ እባክህ አቁም። እንዴት ነው? አምላኪ ሆይ በጣም እኮ ነው የሚያምረው። በፍጥነት አንዳንድ ነገሮች ማድረግ ችያለሁ። ብዙ የጎደሉ ነገሮች ይኖራሉ። ማለቴ እንደ አንቺ ምርጫ መጨረስ እንችላለን። በጣም ቆንጆ ነው። በጣም የአትክልት ቦታውን እንየው። ይህንን አላምንም። እነዚህን አትክልት ስፍራ ውበት ማየት ትችላለህ? ይኸው ማሬ፣ ምንም የጎደለው ነገር የለም። ሁሉም ነገር በጣም ቆንጆ ነው። በደንብ አድርገን እንይዘዋለን። አንተ ሁሌም ከኔ ጋር እንደዚህ ሁን እሺ? አይኖቼን በዚህ መንገድ ያቸው። እሱ ብቻ ለኔ በቂ ነው። ነይ ከኔ ጋር። ከዚህ ሌላ ነገር አለ እያልክ ነው? አዎ ሌላም አለ። ማመን አልችልም። ይህንን ላምን አልችልም። መህመት በጣም ነው እኮ የሚያምረው። ወይኔ የምር ወደድሽው? ከሁሉም በላይ ትኩረት የሰጠሁት ለዚህ ነው። ምንድን ነው ይሄ? እውነቱን ለመናገር በጣም ከባድ ውሳኔ ነበር። አብረን እንድናደርገው ፈልጌ ነበር፣ ግን ሳስበው ብዙ እንዲደክምሽ አልፈለግኩም። ማለቴ ያልወደድሽው ነገር ካለ ግን ይቀየራል። በጣም ወድጄዋለሁ። ማለቴ በጣም ነው የወደድኩት። ብዙ ለፍተሃል፣ ብዙ ጥረህልኛል። ፍቅርህን በሙሉ እዚህ ላይ አፍስሰሃል። ከዚህ በላይ ምን ላስቀምጥ እችላለሁ? አሁን ህልም ውስጥ ያለው እየመሰለኝ ነው። ከዚህ እንቅልፍ መንቃት አልፈልግም። ከዚህ ህልም ሊያነቃሽ የሚችል ነገር የለም? ምንም የለም። እና አሳካ ነው? አዎ። የኔ ፍቅር
አክስቴ አንዴ ማውራት እንችላለን? ይቻላል ውዴ፣ እናውራ። ምን ነው? አክስቴ እባክሽን እርጅኝ። ምንድን ነው ደግሞ? ይኸውልሽ አባቴ እኔን ሊድረኝ ፈልጓል። በዛ ላይ ደግሞ 2 ልጆች ካሉት ሽማግሌ ጋር ነው ሊድረኝ የፈለገው። አክስቴ ይሄ ሰውዬ የሚኖረው ከእናቱ ጋር ነው። እኔ ላብድ ነው። ምን እያልሽ ነው ውዴ? ከየት ያመጣሽው ነገር ነው ይሄንን ደግሞ? አክስቴ አባቴ አንቺን ብቻ ነው የሚሰማሽ። እባክሽን ሀሳቡን አስቀይሪው። ይኸውልሽ እንደዛ ካልሆነ ሞታለሁ። እስቲ ምላሽን ሰብስቢ። እሺ አባትሽን አናግሬ ያለበትን ነገር ደርስበታለሁ። ይሄን ያህል አትዘኝ እሺ። በግድ ካላገባሽ ብሎ አያስገድድሽም። እሱ በራሱ መንገድ ነው የሚያስብሽ። እኔ በፍጹም አልፈልገውም። ሀሳቡን አስቀይሪው አክስቴ። እሺ ውዴ፣ እሺ። የምር አሁን ስላብድ ነው እህቴ። ስለፈጠረሽ አምላክ እንደ እዩ እንደው ምንም ማግባት ቢኖርበትም ለእኔ ልጅ ያ ሚስቱ የሞተችበት ሰውዬ ለዚች አንድ ፍሬ ልጅ የሚመጠናት ይመስልሻል? ሀቲጄ የበሰለ ወንድ ነው የሚያስፈልጋት። እንግዲህ እኔ ሰውየውን አጥንቼዋለሁ። እሱ ደግሞ በጣም የሚረዳና ጥሩ ሰው ነው። እህቴ የሚረዳ ጥሩ ሰው ነው የምትይው ምን ማለት ነው? ይሄ ሰውዬ እኮ የእኔ እኩያ ሊሆን ትንሽ የቀረው ሰው ነው። እሺ ይኸውልሽ እንደ 4 ብለሽ ነበር፣ ግን በዚህ አይነት ሁኔታ አይሆንም። ኔብዛት አሁን ላይ ስታስበው፣ ቆይ ጸጉር ለመሰንጠቅ የሚያስችል ሁኔታ ላይ ያለን ይመስላል? ቆይ ግን ለምንድን ነው ያልሆነው እህቴ? ምክንያቱም ለልጄ መጥፎ ስም ስለሰጠሻት ነው? በድጋሚ ተገናኝተው ጊዜ ያሳልፉ። እንዴት ነው ወዲያውኑ እንደዚህ አይነት ፍርድ ላይ የምትደርሱ? አልገባኝም። የተወሰነ ጊዜ መልሰው ይገናኙ፣ ከዛ በኋላ ትወስናለህ። በቃ ይኸውልሽ እህቴ የነገርኩሽ ነው። ከዚህ በላይ ልጄ ላይ ጫና አላደርግም። ሁሉንም ነገር እኮ ለእናንተ ትተናል። መቼም የእናንተ ውሳኔ ነው። እኔ ላይ እንደዚህ ያደረግሽው አንቺ ምንሽ አክስቴ? የአንቺ ውሳኔ ነበር? አንቺ ነሽ ያልሻቸው? እስኪ እናያለን። ስሚ፣ ለምንድን ነው በሩን የመታሽው? መስኮቱ ክፍት ስለነበር ነው እማዬ። ንፋሱ ነው የመታው። ሀቲጄ፣ ይሄ ቦታ ለምንድን ነው እንደዚህ የሆነው? አሁን እኔ ራሴ አስተካክሏለሁ ይሄን። እሺ ማሬ ገና ሰርታ አልጨርስክም ማለት ነው? ለዚህ ቤት ረዳት ያስፈልገናል እያልኩሽ ነው ውዴ። አላስተዋልኩትም ነበር። ምን ማድረግ እችላለሁ? እኔ አስተካክለዋለሁ። ቃንታ ደግሞ አሳዎችን ያቸው እስቲ ያቸው። አሁን እነዚህ አሳ ይመስላሉ? አሳ ናቸው ብለህ ካሰብክ እንግዲህ እንሰራቸዋለን። እሺ ማዕድ ቤት ውስጥ ጥሩ ነኝ እያልኩ አይደለም፣ ግን በእርግጠኝነት ያለምንም ጥርጥር ካንቺ ይሻላሉ አዝሌ። የሆነ መጥፎ ሽታ እየመጣ ነው አይደል? ሽንኩርቱ። ወይ ማሬ፣ ምንድን ነው ያደረግከው? እሻው ምንድን ነው የምናደርገው? እኔ ተስፋ ቆርጫለሁ። በቃ አይሆንም። እኔም ተስፋ ቆርጫለሁ። እና ምንድን ነው የምናደርገው? በጣም ርቦኛል እኮ። ፒዛ። በጣም አሪፍ፣ በጣም ቆንጆ። ቲማቲምና ሰላጣ የበዛበት አትክልት፣ እንደዛ ይሻላል። በቃ አሁን ልዘዝ። ኦርኩስ ሰርታችኋል እንዴ ዙሁሪ? አልሰራንም ጌታዬ። ከፋቶች ጋር ሆነን በጣም ጥሩ ምግብ ሰርተናል። በጣም ጤናማ ናቸው። ይህንን የሰራችሁት እናንተ ናችሁ፣ ግን
ምንም ጣዕም የሚባል ነገር የላቸውም። እነዚህን አልለመድኳቸው። አይ የእውነት ሁሉም ይጣፍጣሉ። ይኸውልህ ጌታዬ፣ አብዛኛው ጊዜ ዘይትና ስጋ ያለው ምግብ ነበር የምንበላው። አሁን ግን የተቀየረ ነው ያለው። ምን ማድረግ እንችላለን? እስኪ እሱን ስጪኝ። ቁጥራችን በየቀኑ እየቀነሰ ነው ዚያ ውዴ። እንግዲህ በዚህ ከቀጠለ እዚህ ትልቅ ጠረጴዛ ላይ የምንቀረው እኔ እናንተ ብቻ ነን። እሱ ነው የሚያሳስበኝ። ልጆቹ ደስተኛ እስከሆኑ ድረስ ሌላ ምንም ችግር የለም። በሚገባ። አጎቴ ለምንድን ነው ያልመጣው? ለዛሬ ማታ ፍቃድ ጠይቋል። ሀቲጄ ትንሽ ያልተመቻት ነገር አለ። አረ ደህና እንደምትሆን ተስፋ አደርጋለሁ። ግን ምን ሆና ነው? ሆዷን አሟት ነው አባዬ። አምላኬ። አይ ለጊዜው እንደሷ አናደርግም። ወይ በጣም ይቅርታ አድርጉልኝ። እሺ ይቅርታ። ወይ ጉድ! ዶክተሩ ምንድን ነበር ያለኝ? ጨውም ስኳርም አትጠቀም አላለም? ግን ያለ ጨው በጭራሽ መብላት አልችልም። አይ ዚያ ውዴ፣ ሴቶቹ ይህንን ለአንተ በተለየ መንገድ ነው የሰሩልህ። ካሁን በኋላ እንደዚህ ነው የምንሰራው። እሺ ለጤና ስትል ልመደው። እማዬ፣ ታዲያ እኛ መልመድ አለብን እንዴ? ሴልቹክ ምን ሆናል? አሁን ለቅል ጥሩ ጊዜ ላይ አይደለንም። ለማንኛውም ግን ወንድሜ፣ ይሄ ነገር በዚህ ከቀጠለ ወደ ወንድማችን ቤት እንሄዳለን። አባዬ ምን እንዳሰብኩ ታውቃለህ? ዛሬ ያገኘው ሰውዬ ልክ ስለ ልጆቹና ስለ ህይወቱ ሲያወራ በድንገት ቦግ ብሎብኝ የሆነ ነገር ተናገርኩት። በጣም ነው የጎዳሁት። እሱ ግን በጣም ጠንካራ ሰው ነው። ምንም አልተቀየረም። ተረጋግቶ ነው ያወራኝ። አዎ ጥሩ ሰው ነው። ግልጽ ነው። ለማንኛውም ከዚህ ሰውዬ ጋር መሆን አትችይም። የምናወራው ነገር የለም። ከመጀመሪያውም አልወደድኩት። የተፈጠረውን ነገር ስታስቢው እኔ ህይወት ላይ የሚገባው የበሰለ ሰው መሆን አለበት። ትንሽ አውርቼው ከዛ በኋላ በወስን ኖሮ በጣም ጥሩ ነበር። እማዬ እንደዚህ የሚል ሀሳብ አለኝ። ምን ትላላችሁ? እንኳንም ፒዛ ዝኩኝ አመት ፒዛ እንደምፈልግ ታውቆ ነበር አይደል? ሌላ የምትፈልጊው ነገር የለም? እኔ እንጃ። አንተስ የምትፈልገው ነገር አለ?